ይደረስ አሁን ማዘርዬ ሰላም ናችሁ? የት እየሄዱ ነው? ኑ እኔ ላድርሶት ግቡ። ግቡ ችግር የለውም ኑ። ኧረ ኑ እኔ ላድርሶት። ሰላም ኧረ ኑ እሺ በሉ። እዚህ ናችሁ? ይመልጣል እኮ ይኸው። እሺ አሚን። እኔ ላደርሳችሁ ፈለኩኝ ልሸኛችሁ። እሺ ሽሮ ሜዳ ነው። ችግር የለውም። እቃላችሁ ነው? እሺ እኮ ከኋላ አይችለውም? ከኋላ አይችለውም? ይዝናል ግን ከዚህ ሄዶ የት ድረስ ይሄዳል? እኔ እኮ ቁስቃ ምን እንኩ ቁስቃ ምን ምንድነው ቁስቃ? እንትኖቹ ጋር ሽሮ ሜዳ ሱቁ ቁስቃም ሰዓት ሸጡ ጋር እንደዚህ ይገባ። እሺ እንጀራ የምሸጠው እሱ አጠገብ ሱቅ አጠገብ ነው። እሺ ኑ እኔ ላድርስ። ደስ ይላል። ኧረ ተው አባቴ ችግር የለውም። አብሽሩ መቤት ያትጨነቅ እቃውን ከኋላ እናድርጉና እኒ ሁሌ ነው የሚሸኘው እኮ ማርያምን ነው ግቡ። እዚህ እንደውም ሁሌ ነው እኮ የሚሸኘው። አላመኑም ነው አንተን እንዳይገጭስ እኮ ተመርካቶ ጀምር እያያችሁ እኮ ተሸክመው ሲሮጡ ኑ ልሸኝዎት አልኳቸው። እንዴ እየፈሩ ነው። መርካቶ ተሸክማችሁ ሳይ እናቴ መስላችሁኝ። እኔ ቆንጆ እና አርግተኔ እናቴ እንደ እኔ አናት ነው እንዴ ሁሌ ምን እናቴ ወይ እናቴ አባት ነው እዝጌልስ ታቶ ጀምሮ ሲሸከሙ ሳይወት አሳዝሮኝ እንዴት ነው የሚሸከሙት? እኔ ልጃቸው እያለሁ ኑ እላቸዋለሁ። እምቢ አሉኝ እኮ እየሮጡ ምን አልኩት። ወዛደር የማያውቅ ወዛደር ነው። ለዛን ይሮጣል። እኔ አንተ ጋር ግባ ይችላል ውስጥ ገብተህ መርካቶ ነው ያገኘኋቸው እኮ እኔ መርካቶ ጀምሬ ግቡ ስላቸው እምቢ አሉኝ። አሁን በዚህ ፀሐይ እንደዚህ ተሸክማችሁ ከምትሮጡ እንደ እግዚአብሔር ይቅደምልን። መድኃኒዓለም ይቅደምልን። እንደዚህ ከፍ ያለ እንጀራ ላይ ደረስ። እንካ ያለ ነገር ያገኝ ስታስብ አስበው አንተን ኩብ አድርገህ እንጀራ ስትል አሜን። እናቴ ከዚህ በላይ ይሆናል። እኔ የምፈልገው እንደ ካሸኘሁት ብዬ ሽሮ ሜዳን ጣል ችግር የለም። አይ በየትኛው በኩል ነው የሚሻለው? ቁስቋም ነው። ቁስቋም ማርያም አይደለም። ቁስቋም ትንሽ ሽሮ ሜዳ ከፍ ቤት በኩል ነው። በዚህ ነው የሚሄደው። በስድስት ኪሎ ከዚህ ሂድ በማና ቀጥታ ምንድን ነው የምትነግዱት? ቲማቲም፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ በቆሎም፣ ስኳር፣ ድንች ሁሉ ነገር ነው የምዘርገው። እዛ ነው ዘርግታችሁ የምትሸጡት? እዛም እቃ አለ። አሁን እኔ እኮ ለእናንተ ብዬ አይደለም ጀመር በየቀኑ አንዳንድ እናት ሸኛለሁና ሁሌ ከዛ ኢቢኤስ ላይ አይደለም አሁን እዚህ ፀሐዩ ትራንስፖርት መጠበቁ ራሱ እንዴት አይነት ስቃይ መሰለህ። እና ማዘርዬ ከዛ ተረኛ እርሶ ሆኖ ዛሬ ልላችሁ ፈልጌ ነው። ከመርካቶ ጀምሬ ነው በቃ ዛሬ መሸኘት አለብኝ። ይከተላል ቆይታሽ ነው ወይ? ፈሩ እሳቸው መሰለኝ። ትራፊኮች ራሱ ይዘውኛል እኮ እሳቸውን እየጠየኩኝ። አንቺ ገባ እኔ አልገባም። ሌሎቹ ምን ይላሉ? እንዳትሄጂ ታውቃለህ፣ ሰውዬው እንዳትሄጂ ሲባል አልሰማሽም? እንደዛ አሉ እኮ እኔ እናቴ እኮ ነው ያሰራል። እኔማ እናቴ ብዬ እየጠራሁ በአሁን ጊዜ ደግሞ እማዬ እኮ ነው የሚጠራው ይከታተላል። በአሁን ጊዜ ደግሞ ይሄ ዱርዬ የምትሉት ወጣት ነው ለእናቱ ክብር ያለው ለእናቱ ፍቅር ያለው ምንም ቢሆን የፈለገ ክፉ ቢሆን ለእናት ክፉ አይደለም። ለራሱ እናት ብቻ ሳይሆን ለሁሉም ሰው እናት ክብር አለው። የአሁን ጊዜ ወጣት ፍቅር ያለው እነሱ ጋር ነው የእናት ፍቅር። ቆንጆ ነገር ይከተል ያንተ ቆንጆ ነገር ክፉ ያንተ ላይ ይለቅ። ጌታ ያባረር ያንተ እውነት አሜን። እናት መባል ራሱ እኮ ቁንጅና እኮ ነው፣ ግርማ ሞገስ ነው። ይደርሳል ይደረስ አሁን አሚን